የእግዚአብሔር ቤተሰቦች ወገኖቻችን እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። እንኳን ለምኩራብ አደረሳችሁ። በዚህ ዕለት የጌታ ኢየሱስ ክርስቶስ ቅዱስ ወንጌል ይሰበካል። መድኃኒታችን ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገብቶ አይሁድ ምኩራብ ማለት እንግዲህ የኦሪት ቤተ መቅደስ ነች። ቤቴ የጸሎት ቤት ይባላል። ምጽዋትን ከመስዋዕት ይልቅ እወዳለሁ በሚል ሁለት ሀሳብ እንዳስተማራቸው ከዚያም ጠራርጎ እንዳወጣቸው ይሰበካል፣ ይነገራል። ቅዱስ ያሬድም በዜማ በደንብ አድርጎ የረቀቀውን አጉልቶ ይነግረናል። ከቅዱስ ያሬድም ዜማ አጣቅሰን ትንሽ እንማራለን። እግዚአብሔር እንዲያስተምረን ፈቃዱ ይሁን። ሃሌሉያ 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 ቦአ ኢየሱስ ምኩራበ አይሁድ ወመሃረ ቃለ ሃይማኖት ወይቤሎሙ ምጽዋተ አበድር እመሥዋዕት አነ ውእቱ እግዚአ ለሰንበት ወአቡሃ ለምህረት እግዚአ ውእቱ ለሰንበት ወልደ እጓለ እመሕያው ኢትግበሩ ቤተ አቡየ ቤተ ምስያጥ ቤትየሰ ቤተ ጸሎት ይሰመይ ቦአ ምኵራቦሙ ወገሰጾሙ ያርምሙ አንከሩ ምሕረቶ ሞገሰ ቃሉ ወጣዕመ ነገሩ ወሳልሳ አፉሁ። ክብር ይግባውና ጌታ ኢየሱስ ክርስቶስ ወደ አይሁድ ምኩራብ ገባ። የሃይማኖትን ቃልም አስተማረ። ምን ብሎ? ወይቤሎሙ ምጽዋተ አበድር እመሥዋዕት፣ ከመስዋዕት ይልቅ ምጽዋትን እመርጣለሁ፣ ምጽዋትን እወዳለሁ ብሎ ምንድን ነው? መስዋዕት ዝቅ ያለ ሆኖ ሳይሆን በኃጢአት የሚደረግ መስዋዕት፣ ፍቅር ሳይኖረን ምጽዋት ሳናደርግ የሚደረግ መስዋዕት ዝቅ ያለ ዋጋ እንደሚያሰጥ፣ ዋጋ የማያሰጥም እንደሚሆን፣ ከምጽዋት እንደሚያንስ ሲናገር ነው። ቅዱስ አባታችን ዳዊትም ስጋ ከአንጽህ ሊተ መስዋዕተ ዘበንተ ኃጢአት ይሰመርኩ፣ በኃጢአት የሚደረግ መስዋዕትህን መባህን አልፈልግም፣ ስጋህን ንጹሕ አድርግልኝ ይላልና ምጽዋትን አስቀድማለሁ አለ ጌታ ኢየሱስ ክርስቶስ። የሰንበት ጌታዋ እኔ ነኝ። አነ ውእቱ እግዚአ ለሰንበት ወአቡሃ ለምህረት፣ የምህረት አባቷም እኔ ነኝ። እግዚአ ውእቱ ለሰንበት ወልደ እጓለ እመሕያው፣ የሰንበት ጌታዋ የሰው ልጅ ወልደ እግዚአብሔር ወልደ ማርያም ኢየሱስ ክርስቶስ ነው። ኢትግበሩ ቤተ አቡየ ቤተ ምስያጥ፣ የአባቴን ቤት የሽያጭ የንግድ የገበያ ማዕከል አታድርጉት። ቤትየሰ ቤተ ጸሎት ይሰመይ፣ ቤቴ የጸሎት ቤት ይባላል። ይህንን ቅዱስ ወንጌልም ጽፎት እንደምናገኘው በማቴዎስ ወንጌል ምዕራፍ 21 ላይ ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ እንዳባረራቸው፣ ወገብረ ጥብጣቤ ዘመቅሰፍት፣ በጅራፍ እየገረፈ እንዳባረራቸው ይናገራል። እሱን እዚህ ላይ ጠቅሶታል። ቦአ ምኵራቦሙ ወገሰጾሙ ያርምሙ፣ አሁን በቤተ መቅደስ መናገር እንደማይገባ ተገቢ የሆነውን ነገር ብቻ ጸሎትን፣ ምጽዋትን እንዲያቀርቡ ነግሯቸው፣ እነሱ ደግሞ አንከሩ ምህሮቶ ሞገሰ ቃሉ ወጣዕመ ነገሩ ወሳልሳ አፉ፣ የአንደበቱን ጣፋጭነት የአንደበቱን ልስላሴ ቃናውን የንግግሩን ቃና አይተው አደነቁ እነሱም ይላል። እንግዲህ ዋናው መሰረታዊ ጉዳይ
ጌታ ቤተ መቅደሱን አከበረ ማለት ነው። ቤተ መቅደሴ የጸሎት ቤት ነች፣ የመስዋዕት የምጽዋት ቤት ነች አለ ማለት ነው። ምንም ምጽዋትን ከመስዋዕት ቢያስቀድማትም ቤቴ የጸሎት የምጽዋት የመስዋዕት ቤት ነች፣ ከዚህ ውጭ ሌላ ስራ አይሰራባትም ብሎ ተናገረን ማለት ነው። በዘመናችን ቤተክርስቲያናችን በስጋ ደረጃ የንግድ ቦታ በየደጃፉ በየመንገዱ ሽያጩ ተበራክቷል። በነፍስ ደረጃ ደግሞ ብዙዎቻችን እንግዲህ ምኩራብ የተባልነው እኛ ስለሆንን በሐዲስ ኪዳን ቤተክርስቲያን፣ በብሉይ ኪዳን ምኩራብ፣ የሐዲስ ኪዳን ቤተክርስቲያን ደግሞ ሲተረጎም አንዱ እኛ ነን። ስለዚህ እኛ ሰውነታችን ለኃጢአት አሳልፈን መሸጣችን፣ የሽያጭ ማዕከል ማድረጋችን፣ ሰውነታችን በብዙ መልኩ ገበያ ለሚመስል ኃጢአት ከእግዚአብሔር ለመለየት አሳልፈን የሰጠን መሆናችንን ያሳያል። ቤቴ ግን ምንድነው አለ? የጸሎት ቤት ነው። ስለዚህ ሰውነታችሁ የተቀደሰ መስዋዕት ነው። ስለዚህ ስጋችሁን ንጹህ አድርጉ፣ የጸሎት ቤት አድርጉት፣ የምጽዋት ቤት አድርጉት፣ የፍቅር ቤት አድርጉት ይለናል ማለት ነው። እንዲህ ብሎ ከተናገረ በኋላ ስለ ቤቱ ቀናተኛ ስለሆነ ባለቤቱ ኢየሱስ ክርስቶስ ከቤቱ አባረራቸው። ወንጌሉ ላይ እንደምናነበው ምን ያደርጉ ነበር አይሁድ? ሁለት የከሳ በአንድ የደለበ ይለውጡ ነበር። እንዲሁም እያስበረገጉ ወደ ቤተ መቅደስ የሚገባውን ከቤተ መቅደስ የገባ አይወጣ እያሉ እየከለከሉ የሰዎችን ንብረት ይቀሙ ነበር። ቀይ ወርቅ በነጭ ወርቅ እየቀየሩ ይጠቀሙ ነበር። እንግዲህ እነሱ የንግድ የገበያ ማዕከል አድርገው ስለነበረ ስለነሱ ተናግሯል ማለት ነው። ከተናገረም በኋላ አባሮ ሰዷቸዋል ነው የሚለው። ይሄ ማለት እግዚአብሔር ከመናገር ባለፈ መቅሰፍት የተባለው ግርፋቱ፣ ጅራፉ፣ መዓቱ፣ ተግሳጹ ነው ማለት ነው። ስለዚህ እኛ ሰውነታችን ካረከስን፣ ቤተክርስቲያናችንን የሽያጭ ማዕከል ካደረግን፣ ቤተክርስቲያን የምትጠቅመንን ከእግዚአብሔር ጋር የምታገናኘንን ረስተን ወደ ጎን ትተን ከቤተክርስቲያን የምንጠቀመውን ሁል ጊዜ ማዕከል የምናደርግ ከሆነ በተለይ አገልጋዮቹ እግዚአብሔር ቅጣቱ ከባድ ይሆናል። ምእመናንም ቢሆን ቤተክርስቲያን የጸሎት ቤት ነች፣ የምጽዋት ቤት ነች። የሰው ነገር አይወራባትም፣ የዓለም ነገር አይወራባትም። በጸሎት በትጋት ቤተክርስቲያናችን ልናገለግል ይገባል። ይሄ ካልሆነ እግዚአብሔር ምንን ይመዛል? ሰይፉን ይመዛል። እግዚአብሔር በቤቱ በአምልኮቱ ቀናተኛ አምላክ ነውና፣ ስለዚህ እሱን ማሰብ ያስፈልጋል ማለት ነው። አባረራቸው፣ ከቤቱ ሰደዳቸው፣ ከቤቱ ለያቸው። ስለዚህ ለቤቱ የማይሆነውን ሰው እግዚአብሔር ያስወጣል፣ ያባርራል፣ ይገርፋል። እንግዲህ እሱ እግዚአብሔር ባወቀ በጊዜው የሚያደርገው ነው የሚሆነው። እኛ ግን እግዚአብሔር በቸርነቱ ስለተመለከተን እግዚአብሔር እንደማያየን እንደማይመለከተን አድርገን ኃጢአት በመስራት ሰውነታችንን በማሳደፍ ቤተክርስቲያናችንን ጭምር ስሟን በማጥፋት ስሟን በማጉደል ለዘመናት እየቆየን እየኖርን ነውና ከዛ ልንታረም እንደሚገባ የሚያስተምረን የትምህርት ክፍል የሰንበት ክፍል ነው። ትምህርቱን መውሰድ ወደ ህይወት መለወጥ ደግሞ የኛ የየራሳችን ፋንታ ይሆናል ማለት ነው። ቤቴ የጸሎት ቤት ነች። ከዚህም ባለፈ ለዘመናት ለአያሌ ጊዜያት ዘመናትን ተሻገረ የኖረች ሀገራችን ኢትዮጵያ የጸሎት ቤት ነበረች፣ እግዚአብሔር ቤት ነበረች። ዛሬ ደግሞ እንዳልሆነች ሆናለችና ስለሷም ቢሆን መጸለይ ያስፈልጋል። ሀገረ እግዚአብሔር የሚያሰኛት ከእግዚአብሔር ጋር ያላት ግንኙነት ነበር። ዛሬ ደግሞ በልዩ ልዩ መልክ ነባር ማንነታችን ሁሉ የሚለውጡ ሁኔታዎች እየመጡ ከጊዜ ጊዜ እኛም ያው ዝም ብለን እየተመለከትናቸው ሁሉን እየለመድነው አማኛችን በግፍ እየተገደለ እያለቀ ያለበት ዘመን ነው። እግዚአብሔር ከቤቱ ክፎቹን እስኪያስወጣ ድረስ ከሀገርም ቢሆን ክፎቹን እስኪያስወግድ ድረስ እኛ በጸሎት መትጋት ያስፈልጋል። ለእግዚአብሔር ቀላል ነው ሁሉን ነገር ማስተካከልና እንድንበረታ አምላካችን ይፍቀድልን። ምኩራብ ለማጠቃለል ያህል ምኩራብ የአይሁድ ቤተ መቅደስ ነች፣ በሐዲስ ኪዳን ቤተክርስቲያን ነች። ቤተክርስቲያን ማለት ደግሞ ከህንጻው ቤተክርስቲያን ባሻገር እኛም ቤተክርስቲያን እንባላለንና የጸሎት ቤት የምጽዋት ቤት እንድናደርገው ሰውነታችን ለእግዚአብሔር የተገባ መስዋዕት የምናቀርብ እንድንሆን
ከሁሉም በፊት ደግሞ ምጽዋትን እንድናስቀድም ምጽዋት የፍቅር መገለጫ ስለሆነ ያለ ምጽዋት ያለ ርኅራኄ መስዋዕት ብናቀርብም ከንቱ እንደሆነ ጌታ ኢየሱስ ክርስቶስ ያስተማረውን ሕያው ቃሉን በቀጥታ ምንማርበት ክፍል ነው። ቅዱስ ያሬድም እንዲህ በሚያምር ዜማ ያስደምጠናል። ሊቃውንቱ ሲያመሰግኑበት አድረዋል። እግዚአብሔር ከቅዱሳኑ በረከት እንዲከፍለን ከቅዱስ ያሬድ አማላጅነት እንዳይለየን የሊቃውንቱንም በረከት የካህናቱንም ጸሎት ልመና እሴት በሁላችን እንዲያሳድርብን ሀገር ቤተ ክርስቲያን ፍጹም ሰላማዊ ሆነው እንዲቀጥሉ እንዲፈቅድልን በቸርነት በምሕረት ዓይኑ እንዲያየን አምላካችን ይፍቀድልን። ይቆየን።